ሰላም የዩቱባችን ተከታታዮች፣ ዛሬ ወደ ሰሜን አፍሪካ እንጓዛለን። የምንጓዝበት አገር በታሪክ፣ በባህል፣ በምግብ እና በተፈጥሮ ውበት የታወቀች ሀገር ናት። ይህች ሀገር ሞሮኮ ትባላለች። ሞሮኮ በአፍሪካ ሰሜን ጫፍ የምትገኝ ሀገር ሲሆን ከአትላንቲክ ውቅያኖስ እና ከሜዲትራንያን ባህር ጋር የምትገናኝ በጣም ውብ የሆነች ሀገር ናት። ሞሮኮ የአረብ፣ የበርበርና የአፍሪካ ባህል በአንድ ላይ የተቀላቀለበት ልዩ አገር ነው። የሞሮኮ ታሪክ በአጭር ግን ጠቃሚ። ሞሮኮ ታሪክ ከብዙ ሺህ ዓመታት በፊት የሚጀምር ነው። በዚህ አገር የተኖሩት መጀመሪያ ሕዝቦች በርበር ይባላሉ። ከዚያ በኋላ አረቦች መጡ፣ እስልምና አስገቡ እና ባህል በጣም ተለወጠ። በ20ኛው ክፍለ ዘመን ሞሮኮ በፈረንሳይ እና በስፔን ቁጥጥር ስር ነበር። ከዚያ በ1956 ነፃ ሀገር ሆነች። የሞሮኮ ከተሞች ማራከሽ፣ ማራኬች፣ ቀይ ከተማ ትባላለች። በገበያዎች፣ በቤተ መንግሥቶች እና በታሪክ ቦታዎች የታወቀች ናት። ካዛብላንካ፣ ካሳብላንካ ትልቅ ኢኮኖሚ ከተማ ናት። ዘመናዊ ሕንፃዎች አሉባት። ፌዝ በጣም ጥንታዊ ከተማ ናት። ትንሽ መንገዶች እና ባህላዊ ገበያዎች አሉት። የሞሮኮ ምግብ ሞሮኮ ምግብ በጣም ጣፋጭ እና በቅመም የተሞላ ነው። ታጂን ፒያጄን በሸክላ ድስት የሚበስል ምግብ ነው። ሥጋ፣ አትክልት እና ቅመማ ቅመም ይዟል። የሚንት ሻይ ሞሮኮ ውስጥ ሻይ መጠጣት ባህል ነው። ከሚንት ጋር ይዘጋጃል። ዳቦ በየቀኑ የሚበላ ዋና ምግብ ነው። አስቂኝ እና አስደናቂ እውነታዎች ፈሃና ለማሰኝ ፋክትስ። አንድ ሞሮኮ ውስጥ ግመል እንደ ታክሲ በታሪክ ጊዜ ይጠቀሙ ነበር። 2 ሻይ መጠጣት ከምግብ በላይ ተወዳጅ ነው። 3 በገበያ ሰዋክ ሰዎች መደራደር ግዴታ ነው። ዋጋ መቀነስ እንደ ጨዋታ ነው። 4 ቤቶች ብዙ ጊዜ ውጭ በጣም ቀላል ይመስላሉ ግን ውስጥ በጣም ውብ ናቸው። 5 ሰዎች በብዙ ቦታ በእግር መሄድ ይመርጣሉ። 6 አንዳንድ ገበያዎች እንደ መዝናኛ ቦታ ይመስላሉ። የሞሮኮ ሕጎች እና አክብሮት ፋዌስ ኤቲኬድ ሞሮኮ ለመጎብኘት ሲሄዱ አንዳንድ ሕጎችን ማወቅ አስፈላጊ ነው። 1 ሕዝብ ቦታ ላይ አክብሮት በሕዝብ ቦታ በትክክል መልበስ አለብህ። 2 ፎቶ መነሳት ሰዎችን ሳታስፈቅድ ፎቶ አትነሳ። 3 ሃይማኖት ክብር እስልምና በጣም አስፈላጊ ነው። መስጊድ ቦታ ላይ አክብሮት አሳይ። 4 ሰላምታ ሰዎች ከሰላም አለይኩም ብለው ይሰላምታሉ። ባህል እና አኗኗር ሞሮኮ ሕዝብ በጣም ተግባቢ እና ተስፋ የሚሰጥ ነው። ቤተሰብ በጣም አስፈላጊ ነው። ሰዎች ብዙ ጊዜ በቤት ውስጥ አብረው ይበላሉ፣ ይነጋገራሉ እና ጊዜ ያዙ። ተፈጥሮ እና መሬት ሞሮኮ በጣም የተለያዩ የተፈጥሮ አካባቢዎች አሉት። አትላስ ተራሮች፣ ሳህራ በረሃ፣ ውቅያኖስ ዳርቻ፣ ደኖች እና አረንጓዴ መሬት። የሞሮኮ በዓላት ረመዳን፣ ኢድ አልፊጥር፣ ኢድ አልአድሃ። በዚህ ጊዜ ቤተሰቦች ይሰበሰባሉ እና ታላቅ ምግብ ይበላሉ። የቱሪዝም ቦታዎች ሳህራ በረሃ ጉዞ፣ ማራከሽ ገበያ፣ ካዛብላንካ መስጊድ፣ ፌዝ አሮጌ ከተማ።